ሰላም ዴቪ እንግዳ እባላለሁ ICSA ሰርቲፋይድ ፐርሰናል ትሬነር እንኳን ወደ spartannutritionet.com በሰላም መጡ። እንግዲህ ዌብሳይታችን ላይ ስለ ስነ ምግብ ወይም ደግሞ ስለ ኒውትሪሽን ሪሰርቾች የተለያዩ ቲፕ ሰጪ ቪዲዮዎች እንዲሁም ደግሞ ብሎጎችን የምንለቅበት ፕላትፎርም ነው። ይህም ደግሞ የታሰበው ሰዎች ስለ ዌይት ጌን፣ ዌይት ሎስ ወይም ደግሞ ጤናቸውን በምግብ ዙሪያ ያለውን ነገር እውቀታቸውን የሚጨምሩበት ፕላትፎርም ነው። ለዛ ነው ይሄንን ያስጀመርነው። እንግዲህ ዌብሳይታችንን የትኛውም ሰው መጠቀም ይችላል፣ አክሰስ ማድረግ ይችላል። ይሄንን ዌብሳይት ሲከፍቱ ወይም ደግሞ ሲጠቀሙ ስለ ምግብ ወይም ደግሞ ስለ ስነ ምግብ ወይም ደግሞ ስለ ኒውትሪሽን ያላቸው እውቀት ስለሚሰፋ ስለሚጨምር ኦን ዴይሊ ቤሲስ ምን መመገብ እንዳለባቸው፣ ምን ያህል መመገብ እንዳለባቸው ከምግብ ጋርም ደግሞ ተያያዥነት ያላቸው የፊትነስ ቲፖችን ስለምንሰራ ማንም ሰው ቢያየው የትኛውም የእድሜ ክልል ላይ ያለ ሰው የትኛውም ዴሞግራፊ ላይ በየትኛውም አካባቢ ሆኖ ዌብሳይታችንን ቪዚት ማድረግ ለፈለገ ሰው አክሰስብል ነው። ለአትሌቶች እና ለጂም አካባቢ ላሉ ሰዎች ብቻ አይደለም ነው። ከስነ ምግብን በትነን ስናየው ለጂም ለሚሄድ ሰው ብቻ አይደለም ነው። ቢሮም ለሚሰራ ሰው፣ ቀን ሰራተኛም ለሁሉም ሰው ነው። ሁላችንም ምግብን ስለምንበላ ማለት ነው። እንዴት ኮንሽስ ዲሲሽን እያደረግን ምግቦቻችን ጋር ካሎሪ ስንወስድ ወደ ውስጥ እንዴት በትክክል እንመገብ፣ ምን እንብላ፣ ምን ብንበላ ጉዳቱ ምንድነው፣ ጥቅሙ ምንድነው የሚለው እንድናውቅ ይረዳናል ማለት ነው። ዌብሳይት ነው። ዌብሳይቱ ላይ የተለያዩ እውቀት ሰጪ ሪሰርቾች በየጊዜው የሚለቀቁ ሳይንሳዊ ሪሰርቾች በስነ ምግብ ዙሪያ እንዲሁም ደግሞ የተለያዩ ፊትነስ ቲፖች ከኒውትሪሽን ወጣ ስንል ግን የኒውትሪሽን አካባቢ ያለ ነገር ስለሆነ ጤና አካባቢ ስለሆነ ኒውትሪሽን ዙሪያ ወጣ ስንል ደግሞ በፊትነስም የተለያዩ ቲፖችን እዚሁ ዌብሳይታችን ላይ የምናስቀምጥ ይሆናል ማለት ነው። ሶ ኮርስም ደግሞ ኢቨንቹዋሊ ከትላልቅ ሰዎች ጋር ኮላቦሬት በማድረግ የተለያዩ ሴሚናሮችን የምናዘጋጅ ይሆናል ማለት ነው። እዛ ላይ ያው ዌብሳይቱ ላይ ሁሉም ነገር ነው የምናስቀምጠው፣ ከቪዲዮ እስከ ሪሰርች፣ ብሎጎች፣ ኤቭሪቲንግ አናውንስ የምናደርጉ ዌብሳይቱ ላይ ነው። ዌብሳይታችን ደስ የሚለው ፍሪ ነው፣ በነፃ ማንም ሰው ገብቶ ስልኩ ላይ ወይም ደግሞ ላፕቶፑ ላይ spartannutritionet.com ብሎ ማግኘት ይችላል። ምንም ቻርጅ የምናደርጋቸው ነገር የለም። ኤቭሪቲንግ እዛ ላይ የምናደርገው ነገር በነፃ የምናቀርብ ነው የሚሆነው። ተጠቃሚዎች ናቸው ማለት ነው። spartannutritionet.com